ህይወት እንዲህ ናት። አንዳንዴ እንደ ንጋት ፀሐይ ብሩህ ሆና ተስፋን የምትፈነጥቅ፣ ሌላ ጊዜ ደግሞ እንደ እኩለ ሌሊት ድቅድቅ ጨለማ ሆና የምታስጨንቅ። የሰው ልጅ ጣፈንታው በውጣ ውረድ የተመላ ነው። ዛሬ ይዘንላችሁ የምንቀርበው ታሪክ ባለቤቷ ራሷ በህይወት አዙሪትና በመከራ ማዕበል ውስጥ አልፋ ዛሬ ላይ ሆና በገዛ አንደበቷ ያፈሰሰችው እውነተኛ የህይወት ድርሳን ነው። ውድ ቤተሰቦች፣ ይህ ታሪክ የአንዲት ብርቱ ሴት ድምጽ ነው። ከ10 ቆርቆሮ ቤት ጠባብ ጥላ ስር ተነስታ በጉቶ ለቀማ አድካሚ ጉዞ አልፋ በውሻ ንክሻና በሰዎች ትንኮሳ ሰንሰለት ተላቃ ዛሬ ላይ በባዕድ አገር በስደት ምድር ላይ በጽናት የቆመች ብርቱ ነፍስ የህይወት መስታወት ነው። ታሪኩን የምተርክላችሁ እሷ ባሳለፈችው መከራና በፈሰሰው እንባዋ ውስጥ በግሬ የተጓዝኩ ነው። ይህ ታሪክ የእሷ ብቻ ሳይሆን ለተሻለ ህይወትና ለብርሃን ሲሉ በፈተና እሳት ውስጥ አልፈው ዛሬም ድረስ በጽናት ለሚታገሉ የብዙዎች ድምጽ ነውና እስከ መጨረሻው አብራችሁን እንድትቆዩ ጋብዛችኋለሁ። የታሪኩ ባለቤት ትውልድና እድገቷ በታዋቂው የወንጂ ስኳር ፋብሪካ ግቢ ውስጥ ነው። አባቷ በፋብሪካው ውስጥ ለረጅም ዓመታት በታማኝነትና በቅንነት ያገለገሉ፣ ከትንሽ ሰራተኝነት ተነስተው ኃላፊነት ላይ የደረሱ ብርቱ ሰው ነበሩ። በወቅቱ ቤተሰቡ አላቸው ከሚባሉ ወገኖች ይመደቡ ነበር። 8 ሴቶችና 2 ወንዶች በድምሩ 10 ልጆች በዚያ ሰፊና የተንደላቀቀ ቤት ውስጥ በፍቅር አደጉ። እኔ የቤተሰባችን 6ኛ ልጅ ነኝ ትላለች ባለ ታሪኳ። ያኔ ህይወት ምንኛ ጣፋጭ ነበረች። ጠዋት ትምህርት ቤት ይሄዳሉ፣ በፋብሪካው ሰረገላዎችና መኪናዎች ይጓዛሉ። የፋብሪካው ግቢ በራሱ እንደ አንድ ትንሽ ከተማ ነበር። ሁሉም ነገር የተሟላላት ትምህርት ቤት፣ ሕክምና፣ መዝናኛ። በቤታቸው ግቢ ውስጥ ደግሞ የተትረፈረፈ በረከት ነበር። የአሜሪካ ዝርያ የሚባሉ ግዙፍ ላሞች በበረት ሞልተው ወተትና ቅቤው በቤት ውስጥ ይተርፋል። ከውጭ የሚገዛው ዘይትና በርበሬ ብቻ ነበር። መንፈሳዊ ህይወታቸውም የደመቀ ነበር። የወንጂ ጻድቁ አቡነ ተክለ ሃይማኖት ቤተክርስቲያን የይሁድ መደበኛ መዳረሻቸው ነበር። መዝሙር እየዘመሩ በቅዳሴው ተባርከው በነጭ ጋቢያቸው አጊጠው ወደ ቤታቸው ይመለሱ ነበር። ያኔ ችግር የሚባለው ቃል ትርጉሙ አይታወቅም ነበር። ለካስ ህይወት ከደስታው ጀርባ መራራ ጽዋዋን ደብቃ ኖሯል። ህይወት እንዳለች አትቀጥልም። የወንጂው ሰማይ በድንገት ጠቆረ። ሳይታሰብ መጀመሪያ የተመታው የቤተሰቡ የጀርባ አጥንት የነበረው ሀብታቸው ነው። ያ በወተትና በቅቤ ቤቱን ያጥለቀለቀው በረት በአንድ ክፉ በሽታ ተመታ። የአሜሪካ ከብቶቻችን አንድ በአንድ ማለቅ ጀመሩ ትላለች በሐዘን። የበረቱ ጩኸት ጠፋ። የጥጃዎቹ ፍንጠዛ በድንገት በሞት ጸጥታ ተተካ። ይህ ውድቅት የሰንሰለት መጀመሪያ ነው። ሀብቱ ሲከስም ቀጣዩ መርዶ መጣ። አባቷ ከፋብሪካው በጡረታ እንዲሰናበቱ ተደረገ። የጡረታ ጊዜ ደረሰ ተብሎ ከመንግስት ቤት እንዲወጡ ማስጠንቀቂያ ተሰጣቸው። ወዴት እንሂድ? ይህን ሁሉ 10 ልጅ ይዞ የት መጠለል ይቻላል የሚለው ጥያቄ የአባታቸውን ልብ ሰበረው። አባትየው ተጨነቁ። ካልወጡ የጡረታ አገልግሎት ክፍያው ታግዶ ይቀራል። ግዴታ ሆኖባቸው አዲስ ከተማ በሚባል አካባቢ በተሰጣቸው ባዶ መሬት ላይ መጠለያ መስራት ጀመሩ። ቦታው ገና ያለማ ጫካ የበቀለበትና የአራዊት መፈንጫ ነበር። አጥር እንኳን የሌለው ባዶ መሬት። አባት ሸውሸዌ በሚባል ባህላዊ መንገድ በጭቃና በእንጨት የተመረገች 10 ቆርቆሮ ብቻ የምታክል ጠባብ ቤት ቀለሱ። 10 ልጆችና ወላጆች በዚያች ጠባብ ቤት ውስጥ ተጨናንቀው ገቡ። ግማሻችን ቤት ውስጥ ስናድር፣ ግማሻችን ደግሞ ውጭ ላይ ላስቲክ ወጥረን በጫካው መሃል እንተኛ ነበር ትላለች። ሌሊት ሌሊት የጅብ ጩኸት ከጆሮአቸው ስር ይሰማል። የተለያዩ አራዊት በቤቱ አቅራቢያ ሲዘዋወሩ ድምጻቸው ያስፈራል። ትንንሾቹን ቤት ውስጥ ያስገቡና ታላላቆቹ የጫካውን ቁርና ፍርሃት እየተጋፈጡ በላስቲክ ስር ያድራሉ። የደላው የወንጂ ኑሮ በቅጽበት ወደ አስፈሪው የጫካ ህይወት ተቀየረ። ትምህርት ተቋረጠ። ልብሶች አረጁ። የጥጋብ ዘመን በቁጭት ተተካ። ቤቱ ተገንብቶ ሳያልቅ ኑሮ ገና መስመር ሳይዝ የከፋው መከራ ደጃፋቸውን አንኳኳ። 3ኛውን ሞትን ትላለች። አባቷ በ3 ቀን ህመም ብቻ በድንገት ከዚህ ዓለም ተለዩ። የቤቱ ምሰሶ ወደቀ። ቤተሰቡ መሪ አልባ ሆነ። ሞት የማይቀር ቢሆንም በዚያ በችግር ሰዓት አባትን ማጣት ግን ተራራ የመናድ ያህል ከባድ ነበር። ዘግጠን ወረድን።
ጭንቀት መጣ፣ ትምህርት ቆመ፣ የምንጠጣውን ውሃ እንኳን አጣን። ወንጂ ክልል ውስጥ ውሃ ቢኖርም አዲስ ከተማ ግን በረሃ ነበር። ውሃ የሚቀዳላቸው አባት በሌሉበት ውሃ ፍለጋ የሚደረገው ጉዞ ራሱ ሌላ ስቃይ ሆነ። ጥማትና ረሃብ ቤታቸውን ወረሩት። ውሃ ከተገኘ ልብ ይረጋጋል፣ ግን ያንንም ማጣን ትላለች። ቤተሰቡ ለመኖር ሲሉ ረሃቡን እንኳን ውሃ ጠጥቶ ማስታገስ የማይቻልበት አስከፊ ጊዜ ሆነ። ቤተሰቡ ለመኖር ሲል አንድ መራራ ውሳኔ ወሰነ። እንጨትና ጉቶ ለቅሞ መሸጥ። የታሪኩ ባለቤትና እህቶቿ ገና በለጋነታቸው የማዳበሪያ ገመድ ይዘው ወደ አገዳ ማሳዎች መክነፍ ጀመሩ። የምን ስራ ነው ስትባል ጉቶ መልቀም ነበር መልሱ። ይህ ስራ ቀላል አልነበረም። ከአንደኛ ካምፕ እስከ 12ኛ ካምፕ አልፎም እስከ ኦ ካምፕ የሚዘልቅ አድካሚ እግር ጉዞ ነው። ጠዋት በቁር ተቆራምደው ይወጣሉ። ቀትር ላይ በወንጂ ፀሐይ ይቀጠቀጣሉ። የሚበሉት የለም። ጥማቸውን የሚቆርጡት እንደ ከብት መሬት ላይ ተደፍተው ከቆሻሻ ወንዝ ውሃ በመጎንጨት ነበር። ጉቶ ሻጮች የሚል ስም ተሰጣቸው። ለ13 ዓመታት ያህል ከ1988 እስከ 2002 ዓመተ ምህረት ይህንን ስራ ደጋግመውታል። መሸከም አንችል፣ ፀሐይ አናውቅ፣ መራብ አናውቅ የነበረን ልጆች ግዴታ እንድንችል ሆንን። ማታ ማታ ተሸክመው የመጡትን እንጨት በየሰፈሩ እየዞሩ ባለ እንጨቱ እያሉ ይጮሃሉ። አንዳንዱ ሩህሩህ ሰው ምግብ ይሰጣቸዋል፣ አንዳንዱ ደግሞ እርጥብ ነው እያለ ያመናጭቃቸዋል። ውሻ ይለቀቅባቸዋል፣ ይደበደባሉ። ያ ውሻ በላያችን ላይ ረጋግጦብን ይሄድ ነበር ስትል ያን ሰቆቃ ታስታውሳለች። አንድ ቀን ግን ከሁሉም የከፋው ገጠመኝ ደረሰ። ወደ 20 የሚሆኑ ልጃገረዶች ሆነው በጣም እርቧቸው አገዳ ወደ መሃል ማሳ ውስጥ ገብተው መብላት ጀመሩ። አገዳዎቹ ሲፒና ወንጂ አንድ የሚባሉ ተወዳጅ ዝርያዎች ነበሩ። ዘበኞች ከከፍታ ቦታ ሆነው ይከታተሏቸው ነበር። ሳያስቡት ተከበቡ። ዘበኞቹ ትንንሾቹን አባረሩና የታሪኩን ባለቤት ጨምሮ 10 የሚሆኑትን ይዘው ለ8 ዓመት ተዘግቶ ወደ ነበርና የጎርፍ ሽታ ወደሚያምሰው ጨለማ ቤት ውስጥ አስገቧቸው። በዚያ ጠባብና ግማሽ ቤት ውስጥ ለ3 ቀናት ያለ ምግብና ውሃ ታሰሩ። በዚያች 3 ቀን ውስጥ በሞትና በህይወት መሃል ነበርን። ድካም፣ ረሃብና እንቅልፍ አንድ ላይ መጡብን። ቤተሰብ በውጭ ይጮሃል፣ እነሱ ግን በዚያ በከረፋ ሽታ ውስጥ ተዝለፍልፈው ወድቀዋል። በመጨረሻም አንዲት ሴት በቀዳዳ አይታ ልጆቿ አለቁ ብላ ስትጮህ ቤተሰቦቻቸው ገንዘብ ከፍለው አስወጧቸው። ከወጡ በኋላም ቅጣቱ አላበቃም። መንገደኛው የበላውን የአገዳ ልጣጭ በአስፋልት ላይ እንዲለቅሙ ይገደዱ ነበር። በዚህ ሁሉ መከራ ውስጥ ግን ፈጣሪያቸውን አልዘነጉም። የታሪኩ ባለቤት በሰንበት ትምህርት ቤት በንቃት ታገለግል ነበር። ሌሊት 6 ሰዓት ተነስተው ባዶ እግራቸውን በሾክ እየተወጉ 8 እና 9 ሰዓት በእግር ተጉዘው ገጠራት ድረስ ሄደው ያገለግላሉ። በልጅነት